ሮቤል ብሩቀን መጣ ሕይወት ሊታደስ ባንቺ እንደገና ሰላም ሰላም ተመልካቾቻችን በጣም ደስ በሚል ሁኔታ ማህሌትን አግኝተናታል ከብዙ ልፋት ድካም በኋላ እንግዲህ ያው ውጤታችን ፍሬ አፍርቷል ነው የሚባለው ማህሌትን አግኝተናታል ትንሽ የሚያለፋ የሚያደክም ነገር ነበር ምንድነው ነገሩ እንደዚህ ትንሽ ያከበደብን ማህሌት ያው ኑሮዋን ወደ ድሬዳዋ አድርጋለች ግን ያው ለዚህ አዲስ አበባ እየመጣች እያረፈች ትንሽ ጊዜ እየቆየች ነበር የምትሄደውና ለዛ ነበር በጣም ከባድ ያደረገብን ምንድነው ግን ለየት የሚያደርገው ነገር ስቲል እስካሁን ነው ደቂቃ ድረስ ሮቤል ምንም ነገር አያውቅም ማለት ነው ልክ እንደናንተ ከተመልካቹ እኩል ነው ያለው ሮቤል ከተመልካቹ እኩል ምንም የሚያውቀው ነገር የለም እደውልለታለሁ ከደወልኩለት በኋላ እንደዚህ አይነት ቦታ ና ብዬ ቀጥረዋለሁ ከዛ በኋላ ነው ማገናኛቸው ማለት ነው በትንሹም ቢሆን ትንሽ ማህሌትን ለማናገር ሞክሬያለሁ ያለውን ነገር ምንድነው ተመልካቾች ብዙ ነገር ለፍታችኋል በጉጉት እየጠበቃችሁ ነው ያላችሁት ምንድነው የተፈጠረው ምንድነው የሆነ ያለው የሚለውን እየጠበቃችሁ ስለሆነ ከናንተ እኩል ሁሉንም ነገር ለማየት ስለፈለኩኝ ነው እንግዲህ አሁን ቀጥታ ሮቤል ጋር ደውለታለሁ ትንሽ ሰሞኑን በጣም ያስቸገረኝ ነበር በቃ ምንም ማመን አልቻለም ስለተፈጠረው ነገር ሳያገኛት እንደሚሄድ በቃ ውስጡ እየተሰሙ ያለው ነገር እንደዛ ስለሆነ እስቲ ልደውለትና የሚለውን ነገር አብረን እንስማ ኦሬዲ እሷን አግኝቻት የሆነ ቦታ አስቀምጫት እንድትጠብቀኝ ያረኩኝ ነው እስቲ ምን የሚሰሙ ይመስላችኋል እኔ እንጃ እኔ ምን ብዬ መናገር እንዳለብኝም እርግጠኛ አይደለሁምና እስቲ እንስማው አብረን ምንም የሚያውቀው ነገር የለም ሄሎ ሮባ እንዴት ነህ አማን ነው አለን ጠፋ ዝም አልከኝ ምን ነው ምን ነው ማለት ገና ስንት ነገር እንሰራለን እያልን አይደል እንዴ መች ፍለጋችንን ጨረስን ገና እኮ ፍለጋችንን አልጨረስንም አይደል እንዴ ትንሽ በቃ እስቲ እሺ እንትን እናድርጋ የሆነች ቦታ ላይ ነበርና ታውቃለህ ብቻዬን መሄድ አልፈለኩኝም አብረን ብትመጣና የሆነ ቦታ ደረስ ብለን መጣ ደስ ይለኝ ነበር ለዛም ብዬ ነው ጥሩ ሙድ ላይ ስላልሆንክ ነው የጠራው ከአብረን አሪፍ ቦታ ስለሆነ የምንሄደው ሎኬሽኑን ቴክስት አደርግልሃለሁ እዛናና ከዛ በኋላ አብረን እንሄዳለን እሺ ግዴታ ነው ዛሬ ግዴታ መምጣት አለብህ ግዴታ ነው በቃ እሺ ቴክስት አደርግልሃለሁ ቦታው በቃ አሪፍ ተመልካቾቻችን እንግዲህ እንደሰማችሁት ኦሬዲ በቃ እቃውን አዘጋጅቶ ሊወጣ የተዘጋጀ ልጅ ነው እሷን ሲያያት ምን ይፈጠራል የሚለው ነገር ለኔ ራስ በጣም ጓጉቻለሁ በዚህ አጋጣሚ ኮሜንት ላይ ብዙ ነገር ስትጽፉ ነበር በጣም ማመስገን እፈልጋለሁ እስቲ ደግሞ ይምጣና እኔ እንጃ እንዴት እንደጓጓው ላይክ እኔ መጀመሪያ ማገናኘት ፈልጌ ነበር እነሱን ግን ተመልካቾች ብዙ ነገር ለፍታችኋል ያለውን ነገር በጉጉት እየጠበቃችሁት ነው ያላችሁትና እስቲ እኩል እናገኛቸው የሚል ነገር ነበር እስቲ እንጃ ውስጥ ያለውን ስሜት እንጃ እንዴ መግለጽ እንዳለብኝ ስላላወኩኝ ነው እንጠብቃቸው እኩል ሲገናኙ ያለውን ነገር አብረን ምን ይሆናል ኢትዮ መዝናኛ ላይ ተከተሉኝ እንጠብቀው ትንሽ ደቂቃ ነው አሁን ካለውበት 25 ደቂቃ ቢሆን ነው ያለበት እስቲ እንጠብቀው መልካም ቆይታ ተመልካቾቻችን እንግዲህ እስቲ ደውዬለታለሁ እንግዲህ ስለሱ እያወራሁኝ ደወለ ሄሎ ወይ ደረስክ እዚህ ህንጻው ጋር ባለፈ ነበርንበት በቃ እሱ ጋር ነው ተመልካቾቻችን እንግዲህ ያው ሰርፕራይዝ ስቲል እንደቀጠለ ነው እስካሁን እናንተ ማላያችኋትም እሱ ማላያትም እኩል ነው የምናያት ማለት ነው እንጠብቀዋለን መጥቷል እንግዲህ ያው እንደ ኖርማል እንደሌላ ጊዜ አድርገን ነው እንትን ምንድነው ብዙ እንትን አለንም አረፈርክ በሰላም
ተዳክመሃል ደግሞ ምን እየሰራህ ሰላም? አዮ እንደተለመደው ነሽ ቪዲዮ እየወሰድክ አረፍ በል እና ፒስ ነው። ምን እያደረክ ነበር? ምንም ቤቴ ነው እያዘጋጀሁ ነበር። የምን ዕቃ? አይ ነው ገና እኮ ብዙ እንፈልጋለን አይደል እንዴ ተባለ። ነገር የለም አለፈው ነገ እሄዳለሁ ብዬ እኮ ነው። እኮ ግን ትንሽ ጊዜ ብንጠብቃትስ? አንደኛውም ስለሱ ላውራ ነበር የጠራሁት። አትሊስት አንድ ሳምንት እንፈልጋትና ከአንድ ሳምንት በኋላ የሆነ ነገር እናደርጋለን። እኔ እንጃ ምን ተስፋ ያለው መሰለኝ ነበር ነው። እሺ እንደዛ ከሆነ እኔ እንኳን አንድ ሳምንት ተጠብቀን ከዛ በኋላ የሆነ ነገር እናደርጋለን ብዬ ነበር። በቃ እሺ መጣሁ። አንድ የሆነች ቦታ ደርሼ ልምጣ። እዚሁ ጠብቀኝ። ሽንት ቤት ደርሼ መጣሁ። እዚሁ ሽንት ቤት ነኝ። መጣሁ እንዳጠፋብህ ብዬ ነው ወይ መጣሁሽ። በጣም የሚያለፋ ነገር ነበር የነበረው። በህይወት አለ ብዙ ወሬዎች አንቺ የማይሆኑ ወሬዎችን ሰምተሽ ነበር በሰዓቱ። እኔ እንደሞተ ነው የማውቀው። ፈልጌዋለሁ፣ ብዙ ተሰቃይቻለሁ በጣምና ያው አንዳንዴ አሳይሽ የተሳሳተ ሰው ወሬ ነው እንደዚህ አይነት ነገር የሚያደርገውና ችግር የለውም። እንዲቀመጥ አድርጋለሁ። እዚች ጋር እንደዚህ ዞር ብለው እንዲቀመጥ ያደረኩት ምንም የሚያውቀው ነገር የለም። እሺ ቀስ ብለና ተመልካቾቻችን ምንም የሚያውቀው ነገር የለም። እስቲ ያው እዛች ጋር ተቀምጧል። ቀጥታ ሄደሻል። ብሩቀን መጣ ሕይወት ሊታደስ ባንቺ እንደገና ይፈሳል ቁም ነገር ለዛው ያለሽ ውበት አንዳች ቀን የለም ያንን ውብ ጊዜ መረሳት ከዓይኔ አትጠፊም ሁሌ ሁሌ ከዓይኔ አትጠፊም ከዓይኔ አትጠፊም ሁሌ ሁሌ አንቺ ከዓይኔ አትጠፊም ሁሌ ሁሌ ከዓይኔ አትጠፊም ከዓይኔ አትጠፊም ሁሌ ሁሌ አንቺ ለምንድን ነው እስከ ዛሬ ያልመጣው? ስፈልግ ለምንድን ነው ያጣው?
እንኳን ደስ አለ። እንኳን ደስ አለሽ አንቺ። ዮኒ ብራዘር ተረጋጋ። ዋና መገኘቷ ነው። እንኳን ደስ አለሽ። በጣም አመሰግናለሁ። አረፍ በጣም ታስቀምጥ። እያየነው ያለነው ለ4 አመት ሳይገናኙ የነበሩ ፍቅረኛሞች ናቸው። የ4 አመት ፍቅር ከብዙ ልፋትና ድካም በኋላ ነው የሆነው። ደስታችሁን በደንብ እንድታጣጥሙ ብዬ ነው ዝም ያልኳችሁ። ሰርፕራይዝን እንዴት አየው? ሳቅ አሁን የምትስቅበት የምትደሰትበት ሰዓት ነው። አይዞህ ዮኒ ትለያለ። ፈጣሪ ወደ ታሪክ ፈለ ዮኒ አደባባይ ወጣት እንኳን ምር እግዚአብሔር ይስጥልኝ። አመሰግናለሁ። ማለት እኔ ስትለኝ አላመንኩም ነበር እስካየውና ደስ ብሎኛል። እውነት ነው። ከብዙ ጭቅጭቅ በኋላ ነው የመጣችው። ላይክ የሞተን ሰው አልሞተን ብዬ ለማሳመን በጣም ብዙ ለፍቼ ነበር። በመጨረሻም ያው ለዚህ ደስታ በቅተናል። እኔም እንደምላላቅ አሁን ራሱ ሻንጣውን እያስተካከለ ነበር። እኔ ሳታገኝ ሲደስታ እኔ እንኳንም ተረፍክ። ለኔ ቃላት እያጠረኝ ነው። እኔ ምን ብዬ እንደማወራችሁ እንደዚህ ደስ እኔ እንጃ። ብዙ ሰው እውነተኛ ፍቅር የለም ይላል፣ ግን ያው እኔ ምንም መናገር አልችልም። ከምናገረው ይልቅ ያው ተግባራቸው ነው የሚያሳየው እውነተኛ ፍቅር ምን ማለት እንደሆነ። ሮቤል ብዙ የምትናገረው ነገር አለ መቼስ። አሁን በዚህ ስሜት ላይ ማውራት አልችልም። ይቅርታ። ችግር የለውም። ያስፈልጋል፣ መረጋጋት ያስፈልጋል። እሱ ግን ያገኛት አላመንኩትም ነበርና በቃ ጭራሽ በቃ የመምጣት ራሱ ፍላጎት አልነበረኝም። ምክንያቱም የሆነ በቃ ምን አይነት ውሸት ነው ብዬ እስከማስብ ድረስ ስለመጣው ተያያሪኝ እንኳን መጣው። አመሰግናለሁ። ምስጋና በጣም ትልቅ ነገር ነው ያደረግልኝ። ለመኖር እንደ አዲስ እድል ነው የፈጠርክልኝ። አመሰግናለሁ። እሺ ተረጋጋ። እኔ እንጃ እኔ ብዙ አይነት ነገሮችን ስንሰራ እኔ እንደዚህ ደክሞኝ አያውቅም። በጣም ከብዶን ነበር አንቺን ማግኘት። ውስጥ 4 አመት ነው። ከ4 አመት በኋላ ነው። አይዟችሁ ተረጋጉ። ትንሽ ተረጋጉና እስቲ እናወራለን። ትንሽ እረፍት ያድርጉ። ተመልካቾችም ትንሽ ስሜታዊ ሆኗል በጣም እና እስቲ ትንሽ እረፍት ካደረጉ በኋላ ደግመን እናወራለን ያለውን ነገር። ያው ተረጋግታችኋል። አሁን በተቻለ መጠን ከባድ ስሜት ነበር ያየነው። ታውቁታላችሁ የነበረውን ነገር። በሱ በኩልም ብዙ ነገር ነበር የተፈጠረው። ተጎድቷል። ብዙ ነገር አሳልፏል በዚህ ሰበብ። አሁን ደግሞ ደስታን የምታጣጥምበት ሰዓት ደርሷል። እንዴት ነው እስቲ አሁን ምን የምትላት ነገር አለ? ምን የምታወራት ነገር አለ? ቅድም ስሜታዊ የሆነ መናገር ራሱ ከብዶህ ነበር። አው ምን እላታለሁ? ህይወቴን ነው የመለስክልኝ እኮ ዮኒ። እና በጣም ደስ ብሎኛል የእውነት። በዚህ አጋጣሚ ደግሞ ኢትዮ መዝናኛ ቤተሰቦች በጣም አመሰግናለሁ የእውነት። በኮሜንት ያነብ ነበር ከዚህ በፊት የተለቀቀው ቪዲዮ እና በጣም የእውነት ደስ ይላሉ። ሞራል ይጠብቁልሃል፣ ታገኛታለህ በጸሎት ናነቃላ እና በእነሱ ጸሎትም ነው አንድ እሷ ብለን የተገኘችው ያለው። ቤተሰቦቻችን በጣም ታማኝ ቤተሰብ ነው ያለን። ብዙ ምክር ብዙ ነገር ነግረውናል። ያው እናንተን በመከተል ነው ያደረግነው። ግን ምንድነው ብዙዎቹ ጥያቄ እየጠየቁ ነበር ወይንም ወደፊትም ይጠይቃሉ። የት ነበረች እስካሁን የት ነው የጠፋችው የሚለውና
እኔም አልጠየቅኳትኝም በሰዓቱ ትንሽ አውርቼ ቀጥታ ነው ወደዚህ ይዣት የመጣሁትና ዋናው ሐሳቤ በቃ አንተና እሷን ማገናኘት ስትገናኙ ያለውን ስሜት ማየት ነበርና እስቲ ቆይ የት ነበርሽ እስካሁን ምንድነው የተፈጠረው? ድሬዳዋ በስራ ጉዳይ ሄጄ ነበርና እዛም ሆኜ እየተመላለስኩኝ ብዙ ጊዜ ነበር የምፈልገው በጣም ነበር የፈለኩት ያለሱ መኖር ለኔ እውነት ከብዶኝ ነበር አለቀም እግዚአብሔር ውለታህን ይመልስልህ በጣም ትልቅ ነገር ነው ያረክልኝ እንጃ ምን ልበልክ ለብዙ አመት ቻሌንጅ እግዚአብሔር ይስጥልኝ እንዴት ነው ግን ከዛ በኋላ ነው ቢሆን አጋጣሚ እንኳን መቀሌ ሄደሽ እንደዚህ መፈለግ እንደዛ ነገር ምንም የተፈጠረ ነገር የለም ፈልጌው ነበር እዛም ሰው ነበረ የሚያፈልገኝ ሰው ነበር በቃ እንደሞተ ነው ነገሩኝ በቃ ብዙ ሰው አልቋልና በዛ አጋጣሚ ሞቷል በቃ ምንም ተስፋ ከዚህ በኋላ አድሚሽን አጨርሺ ለምን ያራሽኝ ነው ታክኖሪ ምናምን የሚል ነበር የነበረው ነገርና የሚሉኝ እንደዛ ነበርና እንደሞተ ነው በቃ ነው ያወኩትና ሞቷል ብዬ ነበር ለሰው ራሱ ሲጠይቀኝ አራሱ ሞታል ብዬ ነበር መነግራቸውና በጣም አላቅም አንተን ጭራሽ ነው እኔ አላቅም ስላላመንኩ ይቆጨኛል አሁን ላይ ማለት ነው በጣም ብዙ አስለፍቻለሁ እኔ ለማሳመን ያረከው ጥረት ትግስት ያ ሁሉ ንግግር ጩኸት አመሰግናለሁ ስለቻልከኝ እውነት ነው ያው ይቅርታ መጠየቅ እንኳን አያስፈልግም ግን ተመልካቾች ያው ይታወቃል አንድ ሰው መጥቶ እንደ ከጊዜያት በፊት የሞተን ሰውን አልሞተም ነው ላገናኝሽ ብሎ ሲጠይቅ በእርግጠኝነት ያው ሁሉም ሰው ለሚፈጠር ስሜት ነው ፈቃደኛ አትሆኑም ግን ከብዙ ጭቅጭቅ ከብዙ እንጃ የሆነ ሰዓት ላይ እንደም ያመነችኝ በጣም የሚገርማችሁ ሁኔታ ፎቶ አውጥቼ እንደዚህ አሳይቼ በብዙ ነገር ነውና ያው ደግሞ በአካል አግኝተሽዋል ባይዘ ቶሎ የምታምሰው አይደለችም ነገሮች ሁኔታዎችን ባይ ነው ማየት አለባት ነገር የሆነ ነገር ነው ማለት ነው ቶሎ ነገሮችን የምትቀበል ሰው አይደለችም እኔ ራሱ መሞት የራሱ እንዴት እንደተቀበለች ግራ ገብቶኛል አይደለም እንዴ ከብዳል በጣም ብዙ ጥሪ ያለው ማለት በጣም ብዙ ለፍቻለሁ እሱን ለማግኘትና በአንድ አይደለም የተቀበልኩት ብዙ ነገሮችን እንትን ብዬ ነው ቢያንስ እንኳን ለሁለት አመት ምናምን ራሱ ፍለጋ ላይ ነበርኩኝ እና ከዛ ሁሉ ነገር በኋላ ሁሌ ቢያንስ የሆነ ተስፋ እንኳን ያለው ነገር አልሰማም ማለት ሁሌ ሞታል ላይ ነገር ነው ምንም አማራጭ ታጣለክ ባትፈልግም አንዳንዴ ህይወት ታስገድዳለች ብቻ እኔ በጣም ደስ ብሎኛል በጣም መድሺ ስላገኘሁት የሆነ በቃ እንደ አዲስ ነው እግዚአብሔር ዛሬ እድል ሰጥቶኛል አመሰግናለሁ በጣም ያው እኔ ዛሬ ብዙም አላስጨንቅህም ዋና የጠረው ጉዳይ ሰርፕራይዝ ለማድረግ ነበር ተሳክቶላል አንደኛ እኔ ያኔ ጭራሽ አልጠበቅኩም ነበር አይ ቃኒ ነግሬያለሁ ልመለስ ነው ያሰብኩት እኔ ነገ ልመለስ ነበር ያሰብኩት እንዴት ግን እንጥለክ ተመልካቾቻችን እኔ ብዙ አይነት ፍቅር አይቻለሁ ብዙ አይነት ሪሌሽን ብቻ የተለያዩ ነገሮችን በቪዲዮ አይታችኋል ስሰራና እኔ በራሴ በጣም አዝኜ ነበር በቃ በጣም ተከፍቶኝ ነበር የምሬን ነው የምልሽ ስንት ሰው መርዳት የቻልኩኝ ልጅ እንዴት ነው ወንድሜን ሮቤልን መርዳት ያቃተኝ ብዬ በራሴ እስከማዘን ላይ ገብቼ ነበርና ዛሬ በሚገርም ሁኔታ ሮቤል ከሚወዳት ጓደኛው ጋር አገናኝቻለሁ እንግዲህ ያው ብዙ አላስጨንቃችሁም እናንተ አሁን ያለንበት ቦታም በጣም የሚያምር ቦታ ነው ያለው በነገራችን ላይ በጣም ታጋሽ ሰው ነውና እኔ አላቅም እኔ ዮኒ እንደታገሰ እንግዲህ ማንም ታግሶኝ አያቅም የምር በጣም ብዙ አይነት ጫት ነው በቃ ሰደብኩቱላ ከስድብ ምንም አይተናነቅስ ነገሮችን አርጌበታለሁ የምር ግን በቃ ታግሶኝ ለወንድሙ ከወንድሙ በላይ ለኔ ነው ብዙ ነገር ያደረገልኝና ያን ሁሉ ነገር ራሱ እንዴት እንደታገሰ በኔ ቦታ ቢሆን እኔ በሱ ቦታ ብሆን እኔ ምን አገባኝ ብዬ ነበር አልፌ ሄደው ግን እሱ ብቻ ስለጸለየ በጣም አመሰግናለሁ በነገራችን ላይ ዋንኛ እዚህ የቀጠርኳቸው ቦታ ከተገናኙ በኋላ የሆነ ኢንጆይ የሚያርጉበት ቦታ ያስፈልጋል በሚል ነበር ከዚህ በኋላ እንግዲህ ያው እኔ ለሂድ እናንተ የምትፈልጉትን ፈጣበዱ ተመልካቾቻችን በጣም ደስ የሚል ጊዜ ነው ያሳለፍኩትኝ በጣም ደስ ብሎኛል እናንተም እንኳን ደስ አላችሁ እናንተንም እንደዚህ እንኳን ደስ አላችሁ ማለት ፈልጋለሁ በጣም አሪፍ ጊዜ ነው ያሳለፍኩት ምርጡ አመት ማለት እችላለሁ እኔ እንጃ እንዴት መናገር እንዳለብኝ አላውቅም ጓደኛዬ እንግዲህ መልካም ጊዜ ተመልካቾች ይመቻችሁ እናመሰግናለን ላይክ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ